ለአጠቃላይ ጥንካሬና ለበሽታ መከላከል አስፈላጊ የሆነ ንጥረ ነገር በዚህ ቪዲዮ እነግራችኋለሁ። ንጥረ ነገሩ ቫይታሚን ዲ ነው። በዚህ ቪዲዮ ጥቅሞቹንና ከየት እንደምናገኝ እነግራችኋለሁ። ከጥቅሞቹ ስንጀምር የካልሽየም ንጥረ ነገር አብዞርብ እንዲደረግና አጥንቶቻችን ጠንካራ እንዲሆኑ ያደርጋል። ለጡንቻ ጥንካሬም አስፈላጊ ነው። ቫይታሚን ዲ ጥሩ የሆነ የበሽታ መከላከል አቅም እንዲኖረን ያግዛል። ከዛ በተጨማሪ ደግሞ የሙዳችንን ያስተካክላል። ጥሩ የሆነ የሰውነት ጉልበት እንዲኖረን ያደርጋል። ቫይታሚን ዲን ከየት እናገኛለን? ለዚህ ደግሞ 3 ነገሮች እነግራችኋለሁ። የመጀመሪያው የበቂ የሆነ የፀሐይ ብርሃን ሲሆን ቫይታሚን ዲ እንዲመረት ያደርጋል። ሁለተኛ ደረጃ ምግቦችን ነው የምነግራችሁ። እንቁላል፣ አሳ፣ በተጨማሪ ደግሞ የወተት ተዋጽኦች ላይ እናገኘዋለን። ሶስተኛው ነገር በሐኪም የታዘዘ ሰፕሊሜንት ላይ ቫይታሚን ዲ ልናገኝ እንችላለን። በሚገርም ሁኔታ ግን አብዛኛው ሰው የቫይታሚን ዲ እጥረት አለበት። የቫይታሚን ዲ እጥረት ምልክቶችና መፍትሄዎቹን በሚቀጥለው ቪዲዮ ምነግራችሁ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ ማድረግ፣ ፎሎ ማድረግ እና ለሚወዱት ማጋራት አይዘግ